እነዚህን ሰዎች ጓደኛ ባታደርጓቸው ይመረጣል። አንደኛ በሁሉ ነገርና ሁኔታ የሚያማርሩ ሰዎችን። ሁለተኛ ቀውስ ባጋጠማችሁ ጊዜ የሚቀልዱባችሁ ሰዎች። ሶስተኛ የሆነ ጥቅም ሲፈልጉ ብቻ የሚወዳጇቸው ሰዎች። አራተኛ ለስተታዎቻቸው ኃላፊነት የማይወስዱ ሰዎችን። አምስተኛ አጋጣሚዎችን ለራሳቸው ጥቅም ብቻ የሚያደርጉ ሰዎችን። ስድስተኛ ስለራሳቸው ብቻ በማውራት የሚውሉ ሰዎችን። ሰባተኛ ደስታችሁና ስኬታችሁ የሚረብሻቸው ሰዎችን። ስምንተኛ ያልሆኑትን እንደሆኑ አድርገው የሚገልጹ ሰዎችን። ዘጠነኛ ከእያንዳንዱ ሁኔታ ጀርባ አሉታዊ ነገር ብቻ የሚታያቸው ሰዎችን። አስረኛ ሚስጥር የማይጠብቁ ሰዎችን። 11ኛ ስለናንተ ኔጌቲቭ ነገር የሚታያቸውና የሚያወሩ ሰዎችን። 12ኛ እነሱ ሲሳካላቸው ይጨፍራሉ፣ እናንተ ሲሳካላችሁ ግን በቦታው መገኘት አይሹም እነዚህ ሰዎችን። 13ኛ ሲፈልጓችሁ እንጂ ስትፈልጓቸው የማይገኙ ሰዎችን። 14ኛ የሌሎች ስኬትና እድገት የሚያሰጋቸው ሰዎችን። 15ኛ በትልቁም በትንሹም የሚዋሹ ሰዎችን። 16ኛ ለግንኙነትና ለወዳጅነት ምንም ስሜት የሌላቸውን ሰዎች። 17ኛ ጉዳትህንና በደልህን ሲያወሩ ደስታ የሚሰማቸውን ሰዎች። 18ኛ ሰዎችን በቀላሉ የሚፈርጁ ሰዎችን። 19ኛ ሁሌም መቀበል እንጂ መስጠት የማያስደስታቸው ሰዎችን። 20ኛ በራሳቸው ላይ መልካም አስተሳሰብ የሌላቸው ሰዎችን። እነዚህን ሰዎች ወዳጅ አታድርጉ፣ ትጎዳላችሁ። እናመሰግናለን። ከተመቻችሁ ሰብስክራይብ ያድርጉ።